ሸቱ ሽታው እንዴት እንደሚሸት ማለት አረ ተው ግደለኝ አልኩ። በቃ ግደለኝ እንዴ። ምን አይነት ፈሳሽ ነው የሚወጣው? እንደ እጅ ነገር ነው ወይስ ደም ነው? ቢጫ መግል አለ አይደል? እንደዛ ነው የሚወጣው። ዲካውራ ጣቴ ከሴንተሩ ላይ ነው የሚወጣው እንደዚህ ማለት ቢጫ መግል። ሽታውን ልነግርህ አልችልም። በጣም ነው የሚሸተው። በዛ ላይ እንዲህ ይስባል። በጣም ነው የሚጠዘጥዘው። ህመም አለው። ገዳም ነው፣ ይቀዘቅዛል። ለሊቱ ይነካል እንደዚህ እያለቀስኩ እና እዛ ገዳም ላይ ጉባኤ አለ እና ጉባኤ ከመጀመሩ በፊት የሚከፈት መዝሙር አለ። ማሪኝና ልሂድ ወደ ቤቴ ልግባ፣ ይበቃሻል በይኝ የማነባው እንባ፣ ደጅሽ ላይ ቁጭ ብዬ አለፉ ዘመናት፣ ፈውስን ተጠምቼ አቃተኝ መጽናናት። ሁሌ ጉባኤ ከመጀመሩ በፊት ይከፈታል። ዛለው በዛው ህመም ውስጥ ሆነ ምሬቴ መጨመር ጀመረ። እንዴ ዋይ እንዴ ተው እንጂ ማለት ተው። የሆነ ለራሴ የሚሰማኝ መሰለኝ በጣም እግዚአብሔር የታከስኩት። የምሬን እኮ ነው። ምን ማቲ ቻልኩክ እኮ ጌታዊ ማቲ፣ እኔ አጥፍቼ ልምጣ፣ ራሴን አጥፍቼ ልምጣ። ለምን በዛ መንገድ እንድመጣ ታደርገኛለህ? ለምን አንተ አትወስደኝም? ትችላለህ እኮ ይሁን እንዲህ ያረከኝ አይደል? ከዛ ደግሞ ታማ ተሰቃየ፣ ሞተች። የሆነ ሰው ቤተሰቦቼ ምን አይነት ተስፋ ይኖራቸዋል በእግዚአብሔር ላይ ብዬ ሳስብ ደግሞ መበርታት እንዳለብኝ ይሰማኛል። በዛ ሁኔታ ውስጥ ሆኜ በቃሬዛ ተይዞ ከመሄድ በእንጨት እየተደገፍኩ መሄድ ጀመረ። ያበጠውስ በቃ እየፈነዳ ኮምፕሊትሊ ሙሉ ለሙሉ እግሬ እንደዚህ ቆዳ ቀየረ እንደ እባብ። እንዴት ታሞች ልቆ ተነሳ። አበጣ አይደለ? ያበጣው እየመገለ ምን እያለ ሲሄድ ቆዳው ይሄ ይነፋፋና ይላጣል፣ ይነሳል፣ ይላል እንዳለ ይሄ ግሽልጥ ብሎ አንዱ እግር ነው። ሁለቱም እግሬ፣ አንደኛው እግሬ ቁርጭምጭሚቴ በኩል፣ አንደኛው እግሬ ደግሞ መሀል ጣቴ። እግሬ ያበጠ ስትይ ከዚህ በታች ነው ያበጠው? ሙሉ ነው ያበጠው። ይሄ እንዳለ ያበጠ። ከዛ የሚፈሰው ግን ከታች ነው እና እዚህ ጋር የሚነፋው ይመዘምዛል በቃ። ከዛ እንደዛ እያለ ያ በፊት መንፈሱ ያመኝ የነበረው ህመም መምጣት ጀመረ በድጋሚ ማለት ነው። ከዛ ያ ሲሆን እዛ ገዳም ውስጥ ረጅም ጊዜ ከቆየች ልጅ ጋር መጣላት ጀመርኩኝ እና እኔ በሚያመኝ ሰዓት በጣም አይ ቲንክ እናገራታለሁ መሰለኝ አላቅም። ከዛ እኔ በወንኩ ሰዓት ደግሞ እሷ ትናገረኛለች። በቃ ከልጅቷ ጋር መስማማት አልቻልንም ነው የምልህ። እና ከዛ ሞጣበት ቀን ገና ነበረ፣ ኦልሞስት ወር ምናምን ይቀረኝ ነበር። ዛሬ ቀጥታ አውደ ምሕረቱ ላይ ሄጄ ምንም ነገር አልፈልግም፣ በሰላም ከዚህ ቦታ ሞታት ነው የምፈልግ። እኔም ሰው ላይ ማዘን አልፈልግም። አሁን ልውጣል፣ በቃ ልውጣ አልኩኝና በቃ ጸሎት አድርጌ ምናምን ገባሁኝ። ከዛ በነጋታው ተነስቼ ትኬት ቆረጥኩኝ። ከዛ እዛ ሱባኤ ቤት ስሄድ እንድሄድበት የተነገረኝ ቦታ ነበር። ዶኔ አቦ ይባላል። ወደ አቦምሳ መስመር ነው። ያ ደግሞ ጸበሉ ለሆድ ህመም ነው የሚሆነው። የጸበሉ እያንዳንዱ ጸበል አሁን ለምሳሌ ለራስ ህመም የሚሆን ጸበል አለ፣ እንደ ቃል ኪዳኑ ቦታው። እዛ ሄድኩኝ። አቦምሳ ይባላል ሀገሩ። በቃ አሸዋ ነው፣ ግመል ምናምን፣ ይሄ መርቲ ቲማቲም ፋብሪካ ምናምን ያለበት ቦታ ነው እና በረሃ ነገር ነው፣ በጣም በረሃ ነው። ጸበሉ በጣም ነው የሚመራው፣ ከምነግር በላይ መራሪ ነው። ወደ ላይ አይወጣም፣ ወደ ታች ነው እንትን የሚለው። እሱን ስጠጣ ሆዴ በቃ እንዲህ ክብ ሆና ቀረች፣ እየቀነሰ ለ15 ቀን ጠጣውና ከዛ ያቺ ጓደኛዬ ደግሞ ሌላ ገዳም ሄደች፣ ወደ ጅሩ አርሴማ ሄደች። እሷ ደግሞ እዛ ላይ ተለያየን እና እሷ እዛ ስትሄድ በጣም ተቸገረች። እኔም ቤተሰብ እያስቸገርኩኝ ነው። ከዛ በመሀል ያው ንጹህ በማትሆን ሰዓት ጸበልም ስለማትጠመቅም ስለማትል እዛ ሀገር በጣም ትልልቅ እርሻ አለና ታዲያ ለምን የቀን ስራ አልሰራም ምናምን ነገር አልኩና ሄድኩኝ። ከዛ የሆኑ ሰዎች ይመጣሉ ከዛ አንተ ምናምን እያሉ መርጠው ይዘው ይሄዳሉ፣ የቀን የሚያሰሩትን ያህል ማለት። ከዛ በመጀመሪያው ጊዜ ሄድኩኝ። ሄድኩት ሽንኩርት ተከላ ነው ለካ እንትን አለው ስራ ክህሎት አለው ማለት። አሁን አንተ እዚህ ደግሞ ገበሬ ሽንኩርት የሚተክል ምናምን ምን ችግር አለው ምናምን ልትል ትችላለህ። እሪትም አለው። አንዱ ሲተክል አንዱ እያለበሰ በመደዳ ነው የምትሄደው።
ልጅ እቃቃል ትጭትረ እንዴ ኬት ነው ያመጣችብኝ አለ ሰውዬው ማለት ነው። 5 ሰዓት ላይ አባረረኝ እንዴ እቃቃጭ። ለምን እሱ ከፍተኛ ክፍያ ያለው ደግሞ እሱ ነበር። ሽንኩርት ተከላ በዛ ሰዓት 200 ብር ነው በቀን የሚታሰበው። ሌላኛው ደግሞ ሌሎች ይቀንሳሉና በቃ ተሳተናደርኩኝ። ስንት ወይኔ ልጅ ፒያኖ የመታው ሴትዮ ያው እዚህ ላይ ጣልከኝ ያጉረመረምኩ። ከዛ በሁለተኛው ቀን ደግሞ ሄድኩኝ። ቃሪያ የሚለቅሙ ቃሪያ አለ፣ ቲማቲም አለ